አሁን ለምሳሌ ነብዩ መሐመድ ስትሳደቡ እናንተ በነብዩ መሐመድ ታሪክ በማንበብ ብቻ የሰለሙ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ታሪካቸውን በማንበብ ብቻ ውሸት ነው፣ አይቀበልህም። እንደዚህ ነበሩ 9 ሚስት 11 ምናምን ማን ይሰማል? እና ምንድነው ችግሩ? ስለነ ዳዊት ሳትነግራቸው፣ ስለ ሰሎሞን ሳትናገር፣ ስለ አብርሃም ሳትናገር፣ የነ ሙሴ ታሪክ ሳታመጣ። ለነገሩ እነሱ ጋር የተከበሩ ነብያቶች ናቸው፣ በጣም የተወደዱ ነብያቶች ናቸው። መጽሐፉ በጣም ታማኝ ነበረ፣ የተወደደ የተከበረ ነበረ፣ አምላኩን የሚፈራ ነብይ ነበረ እያለ ነው የሚገልጻቸው። እዚህ ጋር ደግሞ ዝሙተኛ ነበረ፣ ጣዖት ያመልክ ነበረ፣ ትውልድን ጣዖት ሲያስመልክ ነበረ፣ ወሸላን ሲያስቆርጥ ነበረ ምናምን እየተባለ የማይገባቸውን ታሪክ ሰጣችሁ። በሚደብር ታሪካቸውን የተጻፈው ነብያቶች በክርስትና በጣም ነው የተዋረዱት። ወንድ ነው ማንንም ሰው ነብዩ መሐመድ ክርስትና ውስጥ ካሉ ነብያቶችን ሲያወዳድር አይታይም በፍጹም። ምክንያቱ ለምንድነው? ነብያቶች በክርስትና የተዋረዱ ናቸው። ነብያቶች በክርስትና ዝሙተኛ ናቸው። ነብያቶች በክርስትና ጣዖት አምላኪ ናቸው። ነብያቶች በክርስትና በጣም የተዋረዱ ናቸው እኮ። ለዛ ነው አምላክ ከሚሉት ኢየሱስ ክርስቶስ ነብዩ መሐመድን አምላክ ብለው ከሚያምኑት ኢየሱስ ክርስቶስን እያወዳደሩ የአምላክነትን ክብርና ቦታ ሰጥተው የነብዩ መሐመድ ከሰውነቱ እኮ ነው የሚያደርገዋቸው። ሰው ናቸው፣ አለቀ። ሰው ናቸው እኮ፣ ይበላሉ፣ ይደክማሉ፣ ይጠጣሉ፣ አለቀ። ከዛ ያለፈን ማንነት የላቸውም። ሰው ናቸው። ምናልባት ሌላ ከሰው አልፈው መልአክ ናቸው ፈጣሪ ናቸው ብላችሁ የምታስቡ ከሆነ የእናንተ አመለካከት ነው። ወደ ልባችሁ ተመለሱ። መመለስ አለባችሁ። ነብዩ መሐመድ ሰው ናቸው። አምላክ ናቸው ብሎ የሚያመልካቸው ሰው የለም። መልአክ ናቸው ይበራሉ ይከንፋሉ የሚል ትውልድም የለም። ከራሳቸው ምንም ማድረግ የሚችሉ ናቸው ብሎ የሚያወራ ሰውም የለም። ስለዚህ ማስተካከል አለባችሁ። ነብይ ምንድነው? አምላክ ነው ብለህ የምታምነው ከሆነ ኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ማንነት ነብዩ መሐመድን ልትለካቸው አግባብ አይደለም። በእናንተ ነው። ቢለኩ ራሱ ልዩነታቸው ምንድነው? ልዩነታቸው? ልዩነታቸው ራሱ ከኢየሱስ ክርስቶስ ጋር ምንድነው? በመጽሐፍ ቅዱስ እኮ ነው። በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስና ነብዩ መሐመድ ልዩነት የላቸው። ምንም የተለየ የላቸው። የእስራኤል ሕዝቦች ይደነቁ ዘንድ እግዚአብሔር አምላክ ተአምር ሲያሰራው እንደነበረ ነው የሚናገረው መጽሐፍ ቅዱስ እኮ። ኢየሱስ ክርስቶስ ሰራው የተባለ ተአምር እንኳን ከተወራ ምንድነው ልዩነታቸው? ምንም ልዩነት የላቸውም። ስለዚህ ንጽጽር ውስጥ እንሰራለን የምትሉ ሰዎች እኔ የሚያነሱትን ጥያቄ በጣም ግራ የሚገባኝ፣ የሚያመጡን ጥያቄ በጣም ግራ ይገባኛል።